አድማጮቻችን ይህ ከኦሮሚያ ሚዲያ ኔትወርክ በቀጥታ የሚተላለፍ ዕለታዊ ዜና ነው። ከዜና ቀጥሎ ገንዘብ ከውጭ ሀገሮች ወደ ኢትዮጵያ አትላኩ ብለው ዘመቻ ያካሂዱ ካሉ ሰዎች መካከል ከአቶ ፋሲካ ጌተና ጋር ቆይታ ይኖረናል። አብራችሁን እንድትቆዩ ጋብዛለሁኝ። አሁን ወደ ዕለታዊው ዜና አልፋለሁ። ደጀኔ ጉተማ ነኝ። በቦረና ዞን ሞያሌ ወረዳ የወያኔ የመከላከያ ሰራዊት በነዋሪዎች ላይ በተኮሰው ጥይት በርካታ ሰዎች ላይ ጉዳት መድረሱን የሞያሌ ምንጮች ገለጹ። ይህ ዜና እስከ ተጠናቀረበት ጊዜ ድረስ 6 ሰዎች ቆስለዋል። የሞያሌ ወረዳ ወጣቶች በያቤሎ ከተማ የተካሄደውን የእግር ኳስ ጨዋታ አሸንፈው ደስታቸውን የገለጹ ባሉበት ወቅት ነበር ከወያኔ የመከላከያ ጦር ተኩስ የተከፈተባቸው። የወያኔ የመከላከያ ጦር በወጣቶቹ ላይ በቀጥታ ተኩሶ ከ6 የሚበልጡ ሰዎችን ባቆሰለበት ወቅት የቀድሞ የቦረና አባገዳ ጉዮ ጎበናና የወረዳው የኦፒዲዮ ተወካይ አቶ ቱራ ገቢሳ በቦታው እንደነበሩ ተናግረዋል። የሞያሌ የኦፒዲዮ ተወካይም በወያኔ የመከላከያ ጦር መታፈኑ ተሰምቷል። ይህ በእንዲህ እንዳለ አጋዚ መራሹ የወያኔ ልዩ ኃይል በወሎ ባቴ ወረዳ በነዋሪዎች ላይ በሰነዘረው ጥቃት ቢያንስ የ2 ሰዎች ሕይወት መጥፋቱን የባቴ ምንጮች ከወሎ ገለጹ። በባቴ ምንጮች ገለጻ መሰረት የወያኔ የጸጥታ ኃይሎች ባለፉት 3 ቀናት ባካሄዱት ጥቃት 2 ሰዎች ተሰውቷል፣ ከ6 የሚበልጡ ቆስለዋል። የወያኔ መንግስት በወሎና በአፋር አዋሳኝ አካባቢዎች በተለያዩ ጊዜያት በኦሮሞ ተወላጆች ላይ ጥቃት እያደረሰ ያለው በወንድማማቾቹ የኦሮሞና የአፋር ህዝቦች መካከል ግጭት ለመፍጠር መሆኑን የባቴ ምንጮች ገልጸዋል። የወያኔ መንግስት የሶማሌን ልዩ ፖሊስ ከፊት ለፊቱ በማድረግ በኦሮሚያ 5 ዞኖች ላይ መጠነ ሰፊ ዘመቻ ከከፈተ 1 ዓመት በላይ ማስቆጠሩ ይታወቃል። ከወያኔ እስር ቤት በቅርቡ ለተለቀቁ የፖለቲካ እስረኞች የሚደረገው የጀግና አቀባበል በተለያዩ የኦሮሚያ አካባቢዎች በመካሄድ ላይ እንደሚገኝ ምንጮች ገለጹ። በዚህ መሰረት በሻሸመኔ፣ በአምቦ፣ በነቀምቴና በሌሎች አካባቢዎች የአቀባበል ስነ ስርዓቱ ተጠናክሮ ቀጥሏል። ከወያኔ እስር ቤት ከተለቀቁ የፖለቲካ እስረኞች መካከል አንዱ የሆኑት ዶክተር መረራ ጉዲና ትላንት በተዘጋጀው የእርዳታ ማሰባሰብ መድረክ ላይ ተገኝተው ትግሉ መቀጠል እንዳለበትም ገልጸዋል። የትናንቱ መድረክ የተዘጋጀው በእስር ላይ የሚገኘውን ወጣት ድምጻዊ ኤልያስ ክፍሉን ለመርዳት መሆኑን የፍንፍኔ ምንጮች ገልጸዋል። ይህ በእንዲህ ያለ ዶክተር መረራ ጉዲናን ጨምሮ በቅርቡ ከወያኔ እስር ቤት ለተፈቱ የፖለቲካ እስረኞች መጪ እሁድ በምዕራብ ሸዋ በዞን ደረጃ በአምቦ ስታዲየም የጀግና አቀባበል እንደሚደረግላቸው የአምቦ ምንጮች ገልጸዋል። የህዝቦች ሮሮና ለቅሶ እስካልቆመ ድረስ ህዝባዊ ትግሉ ተጠናክሮ መቀጠል አለበት ሲሉ የወልዲያ ከተማ ምንጮች ተናገሩ። የወልዲያ ምንጮች ይህንን የተናገሩት የወያኔ የጸጥታ ኃይሎች የጥምቀት በዓልን ለማክበር በወጡ ዜጎች ላይ በቀጥታ ተኩሰው በርካታ ሰዎችን መግደላቸውንና ማቁሰላቸውን ተከትለው ነው። የወያኔው የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር አማራ ጎሹ የጸጥታ ኃይሎች ተኩሱን የከፈቱት የተለየም ዓላማ ለማሳካት የፈለጉ ወጣቶች ረብሻ ለማስነሳትና ግጭት ለመፍጠር ድንጋይ በመወርወራቸው ነው ማለቱ ሰላም ወዳድ ዜጎችን ክፉኛ አስቆጥቷል። የወያኔ የጸጥታ ኃይሎች በእሬቻ በዓል ላይ የፈጸሙትን የጅምላ ፍጅት በወልዲያ ላይ ደገሙ ያሉት ምንጮች አሰቃቂውን የዜጎችን ለቅሶ ለማብቃት የተጠናከረ ትግል በጋራ ማካሄድ ጊዜ የሚሰጠው ጉዳይ አይደለም ሲሉ ገልጸዋል። እንግዲህ ውድ አድማጮቻችንና ተመልካቾቻችን አጠር ያለው ዕለታዊ ዜና በዚህ ተጠናቋል። ከጥቂት ጊዜ በኋላ ገንዘብ ወደ ውጪ
አትላኩ ከሚሉ ሰዎች ጋር ቆይታ እናደርጋለን። አብራችሁን ቆዩ።